ከንግግር በዘለለ ወደ ጽሁፍ ቀይረው ያቀረቡልን ጠቅላይ ሚኒስትር ማመስገን እፈልጋለሁ። አቶ ጌታቸው ረዳ አለቃቸውን ስለ ደራሲነታቸው አመሰገኑ። ከንግግር ባለፈ የሚጽፉን በመሆናቸው አደነቋቸው የሚለው ዜና ከሚመረቀው መጽሐፍ በላይ መራቂውን ዜና አድርጓቸዋል። በእርግጥም አብይ አህመድ ጻፍኩት ብለው በስማቸው ካሰራጩት መጽሐፍ ይልቅ ናመርቅ ብለው የጠሯቸው ጌታቸው ረዳ ጉዳይ ሆነዋል። ጌታቸው መሪያችንን አወደሰልን የሚለው የብልጽግና ምዕመን ስለምን እስከ ዛሬ ድረስ ጠቅላይ ሚኒስትር መሆናቸውን አታምንም በሚያስብል ደረጃ ተደስቷል። ከሺህ ሚሊዮን የብልጽግና ውዳሴ የጌታቸው ረዳ አንድ ቃል የመደመርን ጌቶች አስፈንድቋል። በእርግጥ ጌታቸው ረዳ ስለ ጌታቸው አብይ አህመድና በስማቸው ስለወጣው መጽሐፍ ጠቅላይ ሚኒስትሩ ካዘነቡባቸው ድሮኖች የላቁ የአድናቆትን ቃላት ሲያዘንቡ ተደምጠዋል። የአብይ መጽሐፍ የአገር መመሪያና ህገ መንግስት ይሁንልን ማለት የቀረው የቀደመውን የአብይን ድርሰት አቃቂር ፍለጋ ብለው ለማንበብ መሞከራቸው ስህተት መሆኑን የተናዘዘ ደራሲነትስ እንደ አብይ ማለት የዳዳው ለአለቃቸው ከታዘዙትም በላይ እንደዘለሉ የሚያስረዳ ንግግር አድርገዋል። ከተመረቀው መጽሐፍ በላይ መራቂው ግለሰብ ጉዳይ መሆን ከጀመረ የሚመረቀው መጽሐፍ የማይረባና ገለባ መሆኑን የሚያመለክት በደቦ ተደርሶ በካድሬ መዋቅር ለቀበሌ እናቶች የሚሸጥ ነው የሚለውን እውነትን ተወውና ጌታቸው ላይ እናተኩር። ጌታቸው ረዳ የፖለቲካ ድንክ ነው ያሏቸው ሰው በስማቸው ያሳተሙትን መጽሐፍ ለመመረቅ በተገኙበት ድግስ ላይ ባሰሙት ንግግር የእውቀት መሐንዲስ፣ አገርን የሚያድን ሰነድ የሚጠርዙ፣ አገራዊ ማዕቀፍ ሊሆን የሚገባን ሰነድ የሚያሰናዱ ምሁር አድርገዋቸውም አቀርበዋቸዋል። ይህንን መጽሐፍ ለማወደስ ብለውም እስከዛሬ እውቀት አጠር ትንታኔ ውስጥ መክረማቸውን፣ አሁን ግን እውቀት መር ሁኔታ ውስጥ መገኘታቸውን አብራርተዋል። ይህንን ንግግራቸውን የሰማ አንድ የትግራይ ወጣት የተከበሩ የቀድሞ ፕሬዝዳንት ሆይ፣ የቀድሞ ታጋይ ጌታቸው ሆይ፣ አብይ አህመድን ሳዳም ሁሴንም ሆነ ፑቲን አያድነውም ሲሉኝ የነበረው አብይ አህመድ የትግራይን ህዝብ ከምድረ ገጽ ሊያጠፋ ነውና እንዳትጠፋ ዝመት ብለው የቀሰቀሱኝ በእውቀት አጠር ትንታኔዎች ነበርን ብሎ ቢጠይቅ ልክ ይሆናል። የአቶ ጌታቸው ረዳን የዚያን ሰሞን ትንታኔ እውቀት መር ነው ብላ ልጆቿን ሞታችሁ ትግራይን አድኗት ከአብይ አህመድና ኢሳያስ አፈወርቂ ጦር ሰራዊት ታደጓት ብላ አከታትላ ወደ ጦር ግንባር የላከች አንዲት የትግራይ እናት ወዲ ረዳ ሆይ፣ አንተ ያልከኝን አምኜ ልጆቼን መማገዴ አንተን እውቀት መሰረት አድርገህ ትንታኔ ሰጥተኸኛል ብዬ ጧሪ ቀባሪ ማጣቴ ልክ አልነበርም ማለት ነውን? ስትቀሰቅሰን የነበረው በእውቀት የለሽ ማብራሪያህ በእውነት አልቦ ትንታኔ ነበር ማለት ነውን ብላ ብትጠይቅ አልተሳሳተችም። ጌታቸው ረዳ እንዳሉት ጥይት በማይበሳው መኪና ሲኤምሲ ድረስ ተጉዘው በጠባቂ ታጅበው በተብለጨለጨው የአብይ አህመድ ድግስ ላይ ኮንቬንሽን ሴንተር ውስጥ ተገኝተው ለአለቃቸው መወድስ ሲያቀርቡ በአብይ የመደመር መጽሐፍ ላይ ከዚህ በፊት አቃቂር ለማውጣት መሞከራቸው ስህተት እንደነበር ንስሐ ሲገቡ